ሁላችንም ኮርሴራ ላይ ገንዘብ መክፈል ማቆም ይኖርብናል። ስለሆነ ኮርስ ማወቅ ፈልጋችሁ ወይ ደግሞ የሆነ ነገር ለመማር ፈልጋችሁ ከ65 እስከ $80 ለኮርሴራ መክፈል ለማትፈልጉ ኮርሴራ ለእያንዳንዱ ኮርስ ከ50 እስከ $100 ለሰርቲፊኬት ደግሞ እስከ $60 ያስከፍላል። ነገር ግን ከ90% በላይ ያሉ የኮርሴራ ኮርሶች በነፃ እንደሚሰጡ ስንቶቻችሁ ታውቃላችሁ? ዛሬ የምነግራችሁን ትሪክ በሚገባ ከተከታተላችሁ ኮርሴራ ላይ ያሉትን ከ90% በላይ ወይ ደግሞ አብዛኛዎቹን የኮርሴራ ኮርሶች በነፃ እንዴት ማግኘት እንደምትችሉ አሳያችኋለሁ። ልክ ኮርሳችሁን ወስዳችሁ ከጨረሳችሁ በኋላ ደግሞ በነፃ ድጋሚ ሰርቲፊኬት እንዴት ልታገኙ እንደምትችሉ አሳያችኋለሁ ማለት ነው። ወደ ቪዲዮ ከመግባታችን በፊት ለዚህ አይነት ኮንቴንት ቁም ነገር የሚመቻችሁ ሰዎች ከሆናችሁ ይህን ቪዲዮ ላይክ አድርጋችሁ ቻናላችንን ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። መጠየቅ የምትፈልጉት ነገር ካለ ደግሞ ኮሜንት ላይ የገባችሁ የፈለጋችሁትን ነገር ልጠይቁኝ ትችላላችሁ። ወደ ቪዲዮ ኮርሴራ ላይ የምንፈልገውን ኮርስ በነፃ የምናገኝበት መንገድ ኦዲት ባተን ይባላል ወይ ደግሞ ኦዲት ባተን I don't know how to pronounce it። ስለዚህ እነዚህ በነፃ መማር የምንፈልጋቸው ኮርሶች ላይ ገብተን ኢንሮል የምትለውን በትን ስነካ የሚመጣልን ኢንተርፌስ አለ። እዛ ኢንተርፌስ ላይ ኦዲት የምትለው ባትን በጣም ተደብቃ ወይ ደግሞ በታች ነው የምትቀመጠው። እነሱም በግልጽ ለማሳየት አይፈልጉም። የሆነች ኮርነር ላይ ወይ ደግሞ ጥግ ላይ ነው የሚያስቀምጧት እቺ ኦዲት የምትለው። ምክንያቱም ኦብቪየስሊ ገንዘብ መስራት ስለሚፈልጉ ማለት ነው። ወይ ደግሞ አብዛኛዎቹ ሰዎች በነፃ መጠቀም እንደሚችሉ እንዳያውቁ ስለሚፈልጉ በጣም ጥግ ላይ ወይ ደግሞ የሆነች ኮርነር ላይ ነው ሊያስቀምጧት የሚችሉት ብዙ ጊዜ የሚያስቀምጧት እና ያቺን ኦዲት በተን ፈልገን ስንነካ ነው ማለት ነው ይህን የፈለግነውን ኮርስ ፎር ፍሪ አክሰስ ልናደርግ የምንችለው። ስለዚህ ልክ ሄደን ያቺን ኦዲት ባተን የምትለዋን ታፕ በምናደርግበት ጊዜ ዊዝ ኖ ፔመንት ኤንድ ትራያል ቀጥታ ኢንሮል እናደርጋለን ወይ ደግሞ የምንፈልገውን ኮርስ መማር እንችላለን ማለት ነው። ለምሳሌ አንድ የምንፈልገውን አይነት ኮርስ ሰርች ታብ ላይ እንጽፍና ሰርች እናደርጋለን። ከዛ በኋላ ክሊክ ካደረገን በኋላ ኢንሮል የምትለዋን በተን እነካለን። ልኪያችን በምነካበት ጊዜ ታች ላይ ኮርነር ላይ አያቻት አይደለ ኦዲት የምትለዋ በተን አለች። ስለዚህ ያቺን ኦዲት የምትለዋን በተን ስንነካ ያለምንም ገንዘብ ያለምንም አይነት ትራያል ቀጥታ መመዝገብ እንችላለን ወይ ደግሞ ኮርሱ ማግኘት እንችላለን ማለት ነው። እንዳልኳችሁ አብዛኛው ሰው በነፃ እንዳይጠቀም ስለሚፈልጉ ይመስለኛል ወይ ደግሞ ገንዘብ መስራት ስለሚፈልጉ ይህን ኦዲት የምትለዋን በተን ክሊርሊ የሚታይ ቦታ ላይ ያስቀምጧት፣ የሆነ ቦታ ነው የሚደብቋት እና ፈልጋችሁ ያቺን በተን ማግኘት ይኖርባቸዋል ማለት ነው። በነፃ አክሰስ ማድረግ ከፈለጋችሁ ያ ነው ትሪኩ። በቃ ፈልጋችሁ ማግኘት ይኖርባቸዋል። ነገር ግን ሁልጊዜ እቺ ኦዲት የምትለውን በተን ላናገኛ እንችላለን ወይ ደግሞ ሁሉም ኮርሶች ላይ ኦዲት የምትል በተን ላትኖር ትችላለች። ያኔ ምን ማድረግ ይኖርብናል? ያኔ ምን ማድረግ እንዳለብን ደግሞ ሁለተኛውን ትሪክ አሳያቸዋለሁ ማለት ነው። ስለዚህ ሁለተኛው ትሪክ ምንድነው? ስፔሻላይዜሽን የሚባል ነገር አለ ወይ ደግሞ ሁለተኛው ትሪክ ስፔሻላይዜሽን ይባላል። ያ ምንድነው? የምንፈልገው ኮርስ ላይ ከገባን በኋላ ወደ ታች ስክሮል እናደርግና ወይ ደግሞ ወደ ታች እንወርድና በዛ በተመሳሳይ አይነት ኮርስ ወይ ደግሞ በተመሳሳይ አይነት ኮንተንት የተሰሩ ኮርሶች አሉ። ስፔሻላይዜሽን የሚባሉ ኮርሶች ማለት ነው። ወይ ደግሞ ስፔሻላይዝ እየተደረጉ የመጡ አይነት ኮርሶች አሉ ማለት ነው። ስለዚህ ስፔሻላይዜሽኖች ውስጥ ስንገባ ሁል ጊዜ ኦዲት የምትለውን በተን እናገኛታለን ማለት ነው። ስለዚህ በተመሳሳይ ኮንተንት በተመሳሳይ ኮርስ ስፔሻላይዜሽን ውስጥ ገብተን የምንፈልገውን አይነት ኮንተንት ልናገኝ እንችላለን ወይ ደግሞ ኦዲት የምትለውን በተን ልናገኛት እንችላለን ማለት ነው። ሶስተኛውና የመጨረሻው ትሪክ ሰርቲፊኬት ለምትፈልጉ ሰዎች ሊንክድናችሁ ላይ ፕሮፋይላችሁን ቢልድ ለማድረግ ልታስገቡ ፈልጋችሁ ሊሆን ይችላል። ወይ ደግሞ ስራ ለመቀጠር ፈልጋችሁ ሰርቲፊኬት አስፈልጓችሁ ሊሆን ይችላል። እንዴት አድርጋችሁ ደግሞ ሰርቲፊኬትን በነፃ ልታገኙ እንደምትችሉ ደግሞ ሶስተኛውን ትሪክ አሳያችኋል። ለዚህ ምን እናደርጋለን? ቤሲክሊ የፋይናንሻል ኤድ ነው የምንጠይቀው ወይ ደግሞ የገንዘብ እርዳታ እንዲያደርግልን ኮርሴራን እንጠይቃለን ማለት ነው። ይህን እንዴት ነው የምንጠይቀው? ፋይናንሻል ኤድ ሲጠየቅ እርዳታ ለምን እንደምትጠይቁ ምክንያት ሊያሳምን የሚችል ምክንያት በ150 ወርድ የሆነ ስቴትመንት መጻፍ ይኖርባቸዋል ማለት ነው ለኮርሴራ። ሶ ቤሲክሊ ምንድን ነው የሚያደርጉት? ይህንን ስቴትመንት ያነቡትና ወይ ደግሞ ምክንያታችሁን ያነቡትና የሚያሳምን ሆኖ ካገኙት
በነፃ ሰርቲፊኬት የምታገኙበትን መንገድ ያመቻቹላችኋል ማለት ነው። እንደ ትሪክ ምን ልትጠቀሙ ትችላላችሁ? እነዛ ማቴሪያሎች ኢንሮል ካደረጋችሁ በኋላ አቬላብል ሲሆኑ ዳውንሎድ እያደረጋችሁ ኪፕ ታደርጉትና የሆነ ቦታ ለፈለጋችሁት ጊዜ ወይ ደግሞ ለምትፈልጉትም ሰው እየሰጣችሁ እንደፈለጋችሁ አድርጋችሁ ልትጠቀሙ ትችላላችሁ ማለት ነው። ስለዚህ በኦዲት ኮርሱን በፋይናንሻል ኤድ ደግሞ ሰርቲፊኬት ከዛ በተጨማሪ ደግሞ ዳውንሎድ በማድረግ ጠቀሙበት ትችላላችሁ ማለት ነው። ይህ ዛሬው ቲፕ ይህን ይመስል ነበረ። እንደዚህ አይነት ቲፖች ወይ ደግሞ ትሪኮች ማወቅ የምትፈልጉ ከሆነ እና የቪዲዮ ከተመቻችሁ ላይክ አድርጉ። ሰብስክራይብ በማድረግ ደግሞ ቤተሰብ መሆን ትችላላችሁ። በቀጣይ ደግሞ ከፈለጋችሁና ኮሜንት ላይ ካሳወቃችሁኝ የሃርቫርድ ሰርቲፊኬት እንዴት አድርጋችሁ ልታገኙ እንደምትችሉ አሳያችኋለሁ። ስለዚህ የምትፈልጉ ከሆነ ኮሜንት ላይ ሃርቫርድ ሰርቲፊኬት እያላችሁ ልጠይቁኝ ትችላላችሁ ማለት ነው። ቀጣይ ቪዲዮ አገኛችኋለሁ። ይመቻችሁ።